ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ የኛ ናት። እኔ ግን ማለት ነው እኔ አልገባኝም። እኔ ነኝ እናንተ እኔ ነኝ የተሳሳትኩት ወይንስ ደግሞ ማለት ስንት ማለት አልገባኝም። እናንተ ገብታችኋል? ፈናን አገባች የተባለበት ዘመን በጣም ረጅም ጊዜ ነው ማለት ረጅም ጊዜ ስላችሁ አገባች ተባለ፣ ከዛ ደግሞ እንትን ተባለ። አሁን ዛሬ ደግሞ ፖስት ተደረገ። አህመድ በዱቄት አይስቅም እንደሚባለው ማለት ነው። እናንተ ይችል ሂውማን ሄሯ ታየ ብላችሁ እንደዚህ ሆናችሁ እናንተ ተጠቀሙ የለም እንዴ? ሰላም እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሰላማችሁ ይብዛ። ሰሞኑን ቲክቶክ ላይ እና እንዲሁም ደግሞ አንድ ፈናን እንግዲህ አርቲስት ፈናን በጣም ብዙ አነጋጋሪ ሆናለች ማለት ነው። አሁን ራሱ አርግታ ተቃውሞ ሰልፍ እየወጡባት ነው። ተቃውሞ ሰልፉም የኛ ብቻ ናት እየተባለች ነው ማለት ነው። እስኪ የተወሰነውን ያስቃል፣ ፈኒው ያስቃል ግን መታደል ነው። አንዳንድ ጊዜ መታደል ነው። መጀመሪያ ፍቅር የያዛችሁን ሰው መጀመሪያ ላይ ከተገናኛችሁት ሰው ካወቃችሁት ሰው ጋራ ትዳር ለመመስረት መቻል ደስ ይላል። እግዚአብሔር እንዲሁም በጣም ሰው ሽማግሌ ነው አንዱ ባለ ሀብት እንዲህ ያደርጋል ምናምን ሲሉ ነበርና ግን እኔ ግን በባለፈው የጥሩ ፋስተር ስማሽ ተብሎ ተፖስቶ ይቻለው። ከዛ በፊት ደግሞ 2 ቀን እህቶቿ አንድ ቀን የሽምግልና አንድ ቀን ደግሞ ጓደኞቿ የጓደኝነት ምናምን ተብሎ ስንት ቀን ነው ማለት። ካሁን ደግሞ በቀደም ደግሞ ዛሬ ደግሞ ሰርግ ተባለ። ከሰርጉ በፊት ደግሞ ያጥሮ ፋትስ ማሽ ተብሎ አሁን ደግሞ ሆዷ ምንም ነገር እንኳን ይርግዝና ምንም አይነት ምልክት አይታይባትም። ሆዷ ብልጥ ማለት አላቅም ምን ያልገባኝም እውነት ለመናገር ግን ሰርጉ አልበዛባችሁም? እንደኔ ብቻ ነኝ ወይስ ማለት የሰርጉ ፕሮግራም የተባለው በጣም ብዙ ቀን ሆነ። እግዚአብሔር የአብርሃም ምሳሌ ያድርግላቸው፣ ትዳራቸው ይባረክ፣ የተባረከ የተቀደሰ ይሁን። ግን ያው ቀኑ በዛ እንደዛ ለማለት ያክል ነው። በማስቀጠል ደግሞ እንግዲህ ሶሻል ሚዲያ ላይ ብዙ ነገር እናያለን እንሰማለን ማለት ነው። ግን እውነት ለመናገር ሁሉም ሰው አርቲፊሻል ጸጉር ተጠቃሚ ነው። ግን አንዳንድ ሰዎች ሲጠቀሙት ለምን እንደምናበዛው አላውቅም። አንዳንድ ሰዎች አርቲፊሻል ጸጉር ሲጠቀሙ በጣም አብዝተን አጋነን የምናወጣበት ምክንያት እች ልጅ አሁን አርቲፊሻል ሁሉም ሰው ይጠቀማል። እሷ ጉንብስ ስትል አርቲፊሻል ጸጉር እንደሆነ ታወቀ። ከዛ የተሰካው ሊወልቅ ነው ምናምን አሉ። ግን በጣም ነው ሲሳደቡ የነበሩት። ደግሞ የሚሳደቡትም ሴቶች ናቸው ማለት እሷ የምትጠቀመው ሌሎች የሚጠቀሙት አለኝ ምናምን። ይህ ስድብ የሚያስፈልገው ነገር አይደለም። እውነት ለመናገር በጣም አንዳንዴ ማስተዋል ለሁላችንም ማስተዋል ይስጠን የሚባል እንጂ ሌላ ምን ይባላል? በማስቀጠል ደግሞ ጥምቀት እንዴት አሳለፋችሁት? እንዴት አለፈ ከእናንተ ጋር ጥምቀት? እኛ ጋር እግዚአብሔር የተመሰገነ ይሁን ደስ በሚል ሁኔታ ነው ያሳለፍን። ያው በቃ ምዕመናኑ በምን አይነት ቋንቋ እንደሚነገር አይታወቅም። አባቶች ቢናገሩ አይሰማም። እውነት እንትን አትበሉ፣ ስልክ አትቅረጹ፣ ቤተ መቅደስም ውስጥ ከቤተ መቅደስም ውስጥ ባካችሁ ቢባል ማለት ነው በቃ የሚሰማ ሰው የለም። እና በጣም እንትን ይላል። እንዲሁም ደግሞ ጥምቀት ሲባል ጎንደር ይደምቃለኝ። ግን እኔ ይምታታብኛል ማለት ጎንደር እነዛ የሚሄዱት ሁሉ ጥምቀትን ለማክበር ነው ወይንስ ጭፈራውን አክብሮ ለመምጣት ነው? በጣም ነው ጭፈራው እንትን የሚለው ከጥምቀቱ ይልቅ የጭፈራው የገነነ ነው። እና ሰሞኑንም እንግዲህ ጎንደር ላይ ያው በየዓመቱ ሊከበር ይከዳል። ግን ተጋኑና በስቶ የሚመጣው ጭፈራው ነው። እና እናንተስ እንዴት አያችሁትኝ? ጥምቀት እንዴት አሳለፋችሁ? እግዚአብሔር የተመሰገነ ይሁን። ዋናው በጤና መቆየታችን ነው። ግን ያው ማክበራችን ካልቀረ ደግሞ በአግባቡ እናከብረው አሪፍ ነበር። ምንም ማድረግ አይቻልም። እንግዲህ ቤተክርስቲያን አትናገርም እንዳይባል ቤተክርስቲያን ብትናገር የሚሰማት የለም። እኔ በቃ ቤተክርስቲያን ቆመን ማለት ነው ሁሉም ሰው ቆሞ ማይክሮፎን ተይዞ እየተነገረ ያልሰማ ምዕመናን
እንግዲህ ምን ተደርጎ ሊነገር ይቻላልኝ? እንዲሁም አስተባባሪዎች ቤተ መቅደስ ውስጥ አስተባባሪዎች እየመጡ አታያዙ ስልክ አጥፉ ምናምን እያሉ ራሱ ሲናገሩ የማይሰሙ ሰዎች አሉና እግዚአብሔር ለሁላችንም ማስተዋል ልቦና ይስጠን። ለአመቱ በሰላም ያድርሰን። የአስተርዮ ማርያም አለ ያው መጨረሻው ማሳረግ የአስተርዮ ማርያም ነው። ለዛም በሰላም ያድርሰን ያድርሳችሁ። እንዲሁም ደግሞ አፍላ ፍቅር ድራማን እንደምትከታተሉት ከሆነ በጣም ደስ የሚል ቁም ነገር ያለው ድራማ ነው። ቦቼ ይመለስልን ብንል እንግዲህ ቦቼ ሊመለስልን አልቻለም። እንግዲህ ቦቼ በኦንላይን ተገናኝተው ከአንዲት ሴት ጋር ፍቅር ጀምሮ ተብሎ አንዳንዴ ሴት ሲሆኑ መከራ አሁን ይች ልጅ የምትለብሰው ብዙን ጊዜ ቱታ የወንድ ልብስ ነው፣ ስታይሏ የወንድ ነው ምናምን እና በጣም ነበር እስኪ ሴት ሁኝ የሚላት። አሁን ሰሞኑን ደግሞ ቀሚስ ዘርታ ጸጉሯን ሽሩባ ተሰርታ መጣች እና በቃ እውነት ለመናገር በጣም ነው የሚደብረው። የምር ይደብራል። የሰው ልጅ በዚህ ደረጃ ማሳቀቅ ጥሩ አይደለም። ግንባሯ ሰፊ ነው ብለው ማለት ነው የማያደርጓት ከፋፍለውታል። ይሄ ትግራይ፣ ይሄ ኦሮሞ፣ ይሄ አንድ የልጅ ማለት አንዳንዴ የጸጉሩም ስራ ነው። በዛ ላይ ልጅቷን የምናውቃት በፍሬዝ ጸጉር ስለነበር ነው። ግንባር ቢኖራት ራሱ ማለት ነው እንደዚያ አይደረግም፣ ነውር ነው። እግዚአብሔርን በጣም ይደብራል። በቃ መውጫ መግቢያ ነው የነሷት ሰሞኑንና በጣም ያስጠላል። አፍላ ፍቅር እንግዲህ ሰሞኑን ቦቼ ይመለሳል እያልን እየጠበቅን ነው። ቀጣይ ክፍል እንግዲህ ምን ሊፈጠር እንደሚችል እናንተም ገምቱ። እኔም ደስ ይላል። ቹቻ የምትባለው ልጅ እንግዲህ እየፈከረችባቸው ነው። ምናልባት ቹቻ እየተፈከረባት ነው። የምትፈክርባት ደግሞ ጸጋ ናት። እንግዲህ እስኪ አብረን የምናይ ይሆናል። ጸጋ ግን በጣም ክፋቷ በዝቷል። አሁንም ከዚያ ክፋቷ ልትቆም አልቻለችም። በጣም ሌላ አንድ መጥፎ ነገር አድርጎ ሰው ግን ያው ቤዛን ለመጠበቅ ባደረገችው ምክንያት ነው እንደዛ እንትን ያለችው። ሜላ እንትና ሰብሊና ሰብሊና ያኛው ማን ነበር ስሙ ደግሞ እንግዲህ ፍቅራቸውን እንትን እያሉ ነው። ሁለቱም ተፋቅረዋል፣ ግን እንደተፈቃቀሩ እሱ ያውቃል። እሷ ግን ለማመን ሰብሊና ዮሲ ፍቅራቸውን እንትን ለማለት እዚህ ድራማ ላይ ግን ብዙ ታሪኩ በዛ አይደለ? ታሪኩ በዛ ማለት የሆነ ምዕራፉ በዛና ጣጣጥሞ ለማየት እንትን አላለንም። ለማንኛውም ግን መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።